ሪቨር ክላሲኮ አመጣጥ በሪቨር ፕሌት እና ቦካ ጁኒየርስ መካከል ያለው ፉክክር የተጀመረው በ1900 መጀመሪያ ላይ ነው። በአስደሳች ግጥሚያዎች፣ ውዝግቦች እና ሁከቶች የታጨቀበት በዓለማችን ዝነኛ ከሆኑ የእግር ኳስ ጨዋታዎች ውስጥ ዋነኛው ነው። እነዚህ ሁለት ክለቦች በ7 ኪሎ ሜትር ርቀት ላይ የሚገኙ ሲሆን 73% በላይ የሚሆነው የአርጀንቲና ሕዝብ የሁለቱ ክለቦች ደጋፊ እንደሆኑ ይገመታል። ሪቨር ፕሌት በ1901 የተመሰረተ ሲሆን ከ4 ዓመት በኋላ በ1905 ደግሞ ቦካ ጁኒየርስ ተመሰረተ። ሁለቱም ክለቦች በአርጀንቲና ቦኔስ አይረስ ውስጥ ቦላ ቦካ የሚባል ሰፈር ውስጥ ነው የተመሰረቱት። የቦካ ጁኒየርስ ደጋፊዎች ከሰራተኛው መደብ ሲሆኑ ኦፊሻል ቅጽል ስማቸውም ክለቡን በመሰረቱት ባለቤት ስም ሎስ ጂኢኔዝ ተብለው ይጠራሉ። ነገር ግን የሪቨር ፕሌት ደጋፊዎች ቦስትሮስ ወይም ፍግ ሰብሳቢዎቹ ብለው ይጠሯቸዋል። ምክንያቱም ቦካ የድሆች ክለብ በመሆኑ ነው። ሪቨር ፕሌት ደግሞ የከፍተኛውና የመካከለኛው መደብ ሲሆን ኦፊሻል ቅጽል ስማቸውም ሎስ ሚሊናሬስ ወይም ሚሊዮነሮቹ በመባል ይታወቃሉ። ቢሆንም ግን የቦካ ጁኒየርስ ደጋፊዎች ዶሮዎቹ ብለው ይጠሯቸዋል። ምክንያቱም ለማሸነፍ ስለሚፈሩ ነው ይሏቸዋል። በአርጀንቲና ላሉ በርካታ ደጋፊዎች እና ተጫዋቾች የሪቨር እና የቦካ ጨዋታ ደርቢ ብቻ አይደለም፣ ይልቁንም በሀብታሞች እና በድሆች መካከል የሚደረግ ጦርነት እንጂ። በዚህም ምክንያት የሁለቱ ክለቦች ጨዋታ በዓለማችን ላይ እጅግ ተወዳጅና ተናፋቂ እንዲሆን አድርጎታል። ቦካ ጁኒየርስ እና ሪቨር ፕሌት ከመጀመሪያ ይፋዊ ጨዋታቸው በፊት ሁለት ጊዜ የወዳጅነት ጨዋታዎችን በ1908 እና በ1912 አድርገዋል። ለመጀመሪያ ጊዜ በነጥብ ጨዋታ የተገናኙት እንደ አውሮፓውያን አቆጣጠር በኦገስት 24 1913 በሬሲንግ ክለብ ስቴዲየም ሲሆን ሪቨር ፕሌት 2-1 በሆነ ውጤት ማሸነፍ ችሏል። ጎሎቹንም ለሪቨር ፕሌት ካንዶ ዲ ጋርሺያ እና አንቶኒዮ ፔሬራ ሲያስቆጥሩ ለቦካ ብቸኛዋን ግብ ማርኮስ ሜየር ማስቆጠር ችሏል። በጨዋታውም ከ7000 በላይ ተመልካቾች ተገኝተዋል። የቦካ ጁኒየርስ ስቴዲየም ላ ቦምቦኔራ፣ የሪቨር ፕሌት ደግሞ ኤል ሞኒሜንታል በመባል ይታወቃል። በስታዲየሞቻቸው ውስጥም በደጋፊዎች ያለማቋረጥ የሚጨፈርበትና የሚዘለልበት እንደሆነ ይታወቃል። በአብዛኛው ጊዜ የሁለቱ ክለብ ግጥሚያዎች በአመፅ ቀስቃሽ ደጋፊዎችም ምክንያት ከፖሊስ ጋር በሚደረጉ ጸቦችና ውጊያዎች እንደሚጠናቀቁ የቅርብ ጊዜ ትዝታዎቻችን ናቸው። ሪቨርና ቦካ በኦፊሻል ጨዋታ 263 ጊዜ የተገናኙ ሲሆን ቦካ ጁኒየርስ 92 ጊዜ በማሸነፍ የበላይነቱን ሲወስድ ሪቨር ፕሌት 87 ጊዜ አሸንፏል። 84 ጊዜ ደግሞ አቻ ተለያይተዋል። በፕራሜራ ዲቪዚዮን 215 ጊዜ ሲገናኙ ቦካ ጁኒየርስ 78ቱን ሲያሸንፍ ሪቨር ፕሌት 72ቱን አሸንፏል። 65 ጊዜ ደግሞ አቻ ተለያይተዋል። በኮፓ ሊበርታዶስ 28 ጊዜ ተገናኝተው 11ዱን ቦካ ጁኒየርስ ሲያሸንፍ 9ኙን ሪቨር ፕሌት ማሸነፍ ችሏል። 8 ጊዜ ደግሞ አቻ ተለያይተዋል። በአጠቃላይ ግንኙነታቸው ቦካ ጁኒየርስ 338 ጎሎች ሲያስቆጥሩ ሪቨር ፕሌት 321 ጎሎችን ማስቆጠር ችሏል። የሊጉን ዋንጫ ሪቨር ፕሌት 38 ጊዜ፣ ቦካ ጁኒየርስ ደግሞ 35 ጊዜ አንስቷል። በናሽናል ካፕ ሪቨር ፕሌት 16 ጊዜ ዋንጫ ያነሳ ሲሆን ቦካ ጁኒየርስ 17 ጊዜ ማንሳት ችሏል። በሁሉም የአገር ውስጥ ውድድሮች ሪቨር ፕሌት 54 ዋንጫዎችን ያነሳ ሲሆን ቦካ ጁኒየርስ 52 ዋንጫዎችን አንስቷል። በአጠቃላይ ኢንተርናሽናል ካፕን ጨምሮ ቦካ ጁኒየርስ 74 ዋንጫዎችን ሲያነሳ ሪቨር ፕሌት 72 ዋንጫዎችን አንስቷል። ከመቶ በላይ ተጫዋቾች በሁለቱም ክለቦች መጫወት የቻሉ ሲሆን በዋነኝነት ጋብርኤል ባቲስታ፣ ጆሴ ማኑኤል ሞሪኖ፣ ሰርጆ በርቲ እና ሁጎ ጋቲ ጥቂቶቹ ናቸው። ታዲያ እነዚህ ተጫዋቾች በሁለቱም ክለብ ደጋፊዎች እንደ ከሃዲና ጭራቅ ተደርገው ነው የሚታዩት። በተለያየ ጊዜም የስድብና የማስፈራሪያ ዛቻ ደርሶባቸዋል። እንደ አውሮፓውያን አቆጣጠር በ1968 የሪቨር ፕሌት ስቴዲየም የሆነው ኤል ሞኒሜንታል የመፍረስ አደጋ የገጠመው ሲሆን በአደጋውም 71 ደጋፊዎች ሕይወታቸውን አልፏል። 150 የሚደርሱ ደጋፊዎች ደግሞ ጉዳት ደርሶባቸዋል። አደጋው በአርጀንቲና እግር ኳስ ታሪክ እጅግ አስከፊ የነበረ ሲሆን የተጎጂዎቹ አማካኝ ዕድሜ ገና 19 ነበር። እስካሁንም ሁለተኛው ዲቪዚዮን በመውረዱ ምክንያት የቦካ ጁኒየርስ ደጋፊዎች ዋንጫ የበሉ እስኪመስል ድረስ
እንደ ቀብር ስነ ስርዓት አስክሬን በማዘጋጀት ነጭና ቀይ ወረቀት በማልበስ በአርጀንቲና ጎዳናዎች ላይ ሲደሰቱ ታይቷል። ይህንን ድርጊት የመሩት ኤልኤ 12 የሚባሉት የቦካ ጁኒየርስ አልትራስ ደጋፊዎች ናቸው። ኤልኤ 12 የተመሠረተው በ1970 ሲሆን የስሙ ማመጣጥ በ1925 ቦካ ጁኒየርስ የመጀመሪያ የአውሮፓ ጉብኝታቸውን ሲያደርጉ አንድ ደጋፊ ከቡድኑ አባላት ጋር በመጓዝ እንደ 12ኛ ተጫዋች በመመዝገቡ ነው። የሪቨር ፕሌት አልትራስ ደጋፊዎች ሎስ በራቾስ ዴል ታብሊዮን ወይም የስታዲየሙ ሰካራሞች በመባል ይታወቃሉ። በአርጀንቲና ውስጥ ያሉ አልትራስ ደጋፊዎች ቡድናቸውን መደገፍ ብቻ ሳይሆን በጣም ኃይለኞቹ አልትራሶች መተዳደሪያ የሚሆኑ ነገሮች ሊያገኙ ይችላሉ። እነርሱም የክለብ ሸቀጣ ሸቀጦች፣ ፓርኪንግ፣ ትኬቶችን በነፃ ያገኛሉ። አንዳንዶቹ ደግሞ ከተጫዋቾች የዝውውር ክፍያና ደሞዝ ላይ በፐርሰንት እንደሚያገኙ ይነገራል። ራፋኤል ዲኤዞ በብዙ ህገወጥ ተግባራት ውስጥ እንደሚሳተፍ ይነገራል። ነገር ግን በቦነስ አይረስ ባለው የሥልጣን መጠን ምክንያት በፍጹም ከባድ ቅጣት አይፈረድበትም። አንድ ጊዜ ብቻ በአመፅ ወንጀለኞች ተይዞ 56 ቀናት የታሰረ ሲሆን በአካባቢው ታዋቂ መጽሔት እንደተለቀቀና ወደ ቦካ ጁኒየርስ ስቴዲየም ላ ቦምቦኔራ መመለሱ ተነግሯል።